ሰላም የፊልም ገበታ ቤተሰቦች፣ ትንሽዬው ሃከር የታገተችው እናቱን ለማስለቀቅ የማይደፈር የመንግስት ሲስተምን ሃክ አደረገ እያለ የሚቀጥለውን የዛሬውን ሃከር የተሰኘውን ተወዳጅ አጭር የፊልም ገለጻ ለመመልከት ወደዚህ ቤተሰብ በክብር መጣችሁ። ወዳጆቼ እባካችሁ ፊልሙን ከመጀመራችን በፊት አንዴ ላይክ በማድረግ እንድንጀምር በትህትና ይጠይቃሉ። ፊልሙ መሳጭ ስለሆነ ብዙ ግርግር ሳላበዛ በቀጥታ ወደ ገለጻው ይገባለሁ። ፊልሙ የሚጀምረው ቤንጃሚን በሚባል ልጅ እና እናቱ አናን በማሳየት ነው። ወደ ቤት ስትመለስ አና በድንገት ስልክ ስደውልላት ትደነግጣለች። ብዙም ሳይቆይ የፖሊስ አባላት ወደ ቤታቸው ይመጣሉ። ከዚያም አና በፍጥነት በቤንጃሚን ቁምሳጥን ውስጥ እንዲደበቅ ደህና ነኝ እስከምትለው ድረስም እንዳይወጣ አስጠነቀቀችው። ቤንጃሚን ከተደበቀበት ቦታ ሆኖ እናቱ ስትወሰድ ይመለከታል። አንደኛው ሰው ለየት ያለ ቀለበጥና ሰዓት አድርጎ ነበር። ከ6 ዓመት በኋላ ቤንጃሚን 16 ዓመት ሆኖታል። አህመድ በሚባል ሰው በሚመራ የህፃናት ማሳደጊያ ውስጥ እየኖረ ነው። ቤንጃሚን ኮምፒውተሮችን በመጥለፍ ረገድ ጎበዝ ነው። አንድ ቀን ጠዋት ቤንጃሚን ፈተና ስላለበት በትምህርት ቤት ይገኛል። አንዳንድ ጓደኞቹ የትምህርት ቤቱን ሲስተም በመጥለፍ የፈተና ውጤታቸውን እንዲቀይርላቸው ገንዘብ ይሰጡታል። ቤንጃሚን ገንዘብ ስለሚያስፈልገው ይስማማል። በዚያው ቀን ሳቫና የምትባል አዲስ ልጅ ትመጣለች። ሳቫና በባህሪዋ ምክንያት ብዙ ችግር ያለባት ልጅ መሆኗ ይነገራል። ፈተናው ሲጀመር ቤንጃሚን ተጨማሪ ስልክ ደብቆ ገብቶ ነበር። መምህሯ ስልኳን እንድታጠፋ በማድረግ ትኩረቷን ሲሰርቅ የእሷን ላፕቶፕ ለመጥለፍ ፍላሽ ይሰካል። የጓደኞቹን ውጤት ይቀይራል። ይህን ሲያደርግ ሳቫና ትመለከተውና በችሎታው ትደነቃለች። ከፈተና በኋላ ሳቫና ወደ ቤንጃሚን ቀርባ መጥፎ ሪከርዷን ከመንግስት ዳታቤዝ ላይ እንዲያጠፋላት ትማጸነዋለች። ቤንጃሚንም ለመርዳት ይስማማል። በሌላ በኩል የስለላ ዲፓርትመንት ኃላፊ ላርሰን የአናን ልጅ ቤንጃሚንን መፈለግ ይጀምራል። ረዳቱ ፒተር ቤንጃሚንን ለማግኘት ወደ ትምህርት ቤቱ ይሄዳል። ቤንጃሚን ከፒተር ጋር ሲገናኝ እናቱ በቪዲዮ ያሳዩታል። ቤንጃሚን እናቱን ሲያይ ቢደነግጥም ራሱን ላለማጋለጥ እናቴ አይደለችም ብሎ ይዋሻቸዋል። ነገር ግን ፒተር ያኔ እናቱ ስትወሰድ ያየ ቀለበትና ሰዓት ያደረገው ሰው መሆኑን ይረዳል። ቤንጃሚን በፒተር ታብሌት ላይ ጠለፋ ለማካሄድ ሲሞክር ሊያዙ ይቃረባሉ። ሳቫና ግን በብልሃት ታተርፈዋለች። ከዚያም ወደ ኢንተርኔት ካፌ በመሄድ የፒተርን ስልክ ሃክ በማድረግ ዞስ የተባለ ምስጢራዊ ፋይል ያገኛሉ። ፖሊሶች በድንገት ቦታውን ቢከቡትም ቤንጃሚንና ሳቫና በጓሮ በር ያመልጣሉ። ቤንጃሚንና ሳቫና ወደ ኢንግሪድ ቤት ይሄዳሉ። በዚያም ቤንጃሚን ምስጢራዊ ፋይሎችን ሲመረምር እናቱ ዚዮስ የተባለ የሰዎችን አእምሮ መቆጣጠሪያ ፕሮግራም ስትሰራ እንደነበር ይረዳል። ይህ ፕሮግራም ለመልካም ዓላማ ብታሰብም አሁን ግን ለመጥፎ ተግባር ልውል እንደሆነ ይረዳል። በመጨረሻም ቤንጃሚን እናቱን ለማግኘት ይሳካለታል። ነገር ግን ሳቫና እናቱን ለማግኘት የተላከች ሰላይ እንደነበረች ይረዳል። ላርሰን እናቱን በማስገደድ ፕሮግራሙን እንዲጨርስ ያደርጋታል። ቤንጃሚን ግን እናቱንና ራሱን ለማዳን ሲል ፕሮግራሙን የሚያጠፋ ቫይረስ ይጠቀማል። መሳሪያው ይፈነዳል። የላርሰንም እቅድ ይከሽፋል። ቤንጃሚንና እናቱ በሰላም ይገናኛሉ። ሳቫናም ስለረዳቻቸው የነበረባት መጥፎ ሪከርድ ይደመሰስለታል። ፊልሙም በአዲስ የይቅርታና የቤተሰብ ፍቅር ትምህርት ይጠናቀቃል። ፊልሙ ከተመቻችሁ ላይክ እና ኮሜንት እንዳይረሳ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።
ቀጣይ ገለጻ እንድንሰራላችሁ ላይክ፣ ኮሜንት እያደረጋችሁ አበረታቱን። እናመሰግናለን።